ለዓለማት እዝነት በኢስላም መንገድ ተሳሰሩ ሊሉን በአላህ ገመድ ተላኩልን አዛኙ ነቢያችን ሙሐመድ ፊዳከ አቢ ወኡሚ ያ ረሱለላህ። ኢስላም የአላህና የመልእክተኛው ፍቅር ማለት ነው። የአላህና የመልእክተኛው ፍቅር በእያንዳንዱ ሙስሊም ልቦና ውስጥ ሊሰርጽ ይገባል። ማንም ሰው ጥልቅ የሆነ የአላህና የመልእክተኛው ዓለይሂ ሰላቱ ወሰላም ፍቅር ሳይኖረው እውነተኛ ኢስላም ሕይወት ሊኖር አይችልም። ይህ ፍቅር የእምነታችን አካልና የእምነታችን ማሳያ ነው። እምነት ያለዚህ ፍቅር ጎደሎ ነው። ይህ ፍቅር በጨመረ ቁጥር ደግሞ እምነታችን ይበልጥ አንጸባራቂ፣ ይበልጥ ውብና ምድርን በቆንጆ ሽታው የሚያጥናት ይሆናል። ኢስላም የፍቅር ሃይማኖት ነው። ፍቅሩ የእውነት ፍቅር ነው። ባህሮችና ውቅያኖሶች ቀለም ፈጥረው ቃላት ቢመሰርቱ ይህን እውነተኛ ፍቅር መግለጽ ይሳናቸዋል። ኢስላማዊ ፍቅር የምር ፍቅር ነው። ልቦች የሚርበተበቱለት፣ አይኖች የሚያነቡለት፣ እጆችና እግሮች የሚዝሉለት፣ አእምሮ ሙሉ ለሙሉ የሚንበረከክለት ልዩ ፍቅር። ይህ ፍቅር አላህን ቀጥሎም መልእክተኛውን ሙሐመድ ዓለይሂ ሰላቱ ወሰላም ከማፍቀር ጀምሮ ለምድር ፍጥረታት ሁሉ የሚሰጥ ፍቅር ነው። ፍቅር የኢስላም ምሰሶ ነው። እምነት ያለ ፍቅር ባዶ ነው፣ ፈጽሞ አይሞላም። ፍቅር የእምነታችን ጥንካሬ ማሳያ መነጽር ነው። ፍቅራችን ሲያብብና ውዴታችን ሲጎመራ እምነታችን ያንጸባርቃል፣ ያበራል፣ ሽታውም ለዓለም ሁሉ ይደርሳል። ግን መልእክተኛውን ለምን እናፈቅራለን? አራተኛው ኸሊፋ ያጎታቸው ልጅ ዓሊይ ኢብኑ አቢ ጣልብ እንዲህ ይላል፣ በድንገት ረሱልን ያያቸው ሰው በማንነታቸው ይመሰጣል። የሚያውቃቸው ሰው ሲያያቸው ደግሞ ያፈቅራቸዋል። ለነገሩ ረሱልን ከማንም በላይ አላህና መላኢካዎች ያፈቅሯቸዋል። ነቢዩ ሙሐመድ ለዓለማት እዝነት የተላኩ ሰው ናቸው። ረሕመቱን ሊልዓለሚን፣ ከምሳሌዎች ሁሉ የላቁ ምርጥ ምሳሌ ናቸው። የአላህን ውዴታ ድንቅ መንገድም እሳቸው ብቻ ናቸው። የኢስላም ትክክለኛ መንገድ ነቢዩ ሙሐመድን ማፍቀር ነው። እሳቸውን ማፍቀር የስኬትና የጀነት ቁልፍ ነው። ይህች ዓለም ስንት የለውጥ ኃይሎችን አሳልፋለች። ቢሆንም ግን እንደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሁለገብ ሰው ሆኖ ስሙ ሁሌም ለዘላለም በሁሉም አፍ የሚወሳ ማግኘት ይሳናል። እንዴት ነቢዩ ሙሐመድን ማፍቀር እንችላለን? ይህ ወሳኝ ጥያቄ ነው። ከባድ መልስ የሚሻ ጥያቄ ነው። ፍቅር ማለት በቃላት ውርጅብኝ የሚገለጽ የስሜት ዱላ አይደለም። ነገር ግን ፍቅር እውነትን ያዘለ፣ ቁርጠኝነትን የታከለበት፣ ወደ ጥሩ ሥራ የሚመራ መንገድ ነው። የእውነት ፍቅር ልብን ያርበደብዳል፣ አያስቀምጥም። ለመልካም ሥራ ያተጋል፣ ለእውነትና ለፍትህ ዘብ ያቆማል። በጥሩ ሥራም ይገለጻል። በልብ የተቃኘውና በምላስ የተላወሰው እንዲሁም በአካላት መልካም እንቅስቃሴ የታጀበው ፍቅር እውነተኛ ፍቅር ይሰኛል። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ እናንተ ዘንድ እኔ ከወላጆቻችሁ ከልጆቻችሁና ከሰው ልጆች ሁሉ በላይ ተወዳጅ እስካልሆንኩ ድረስ የአንዳችሁም እምነት አልሞላም። ቡኻሪ ዘግበውታል። የነቢዩ ፍቅር ደስታን ይለግሳል፣ በሐሴት ይሞላል፣ የምር ያዝናናል፣ ወደ ቀጥተኛውን መንገድ ይመራል። እስቲ እነዚህን ቀጥሎ የተጠቀሱትን 5 ነጥቦች ልብን በላቸው። አንደኛ፣ የነቢዩ ዓለይሂ ሰላቱ ወሰላም የህይወት ታሪክና ፈለግ ወይም ሱና እንማር። ሕይወታቸውን ስናውቀው ይበልጥ እናፈቅራቸዋለን። ፈለጋቸውን ስናነብ
ብሎም ተግባራዊም ስናደርግ ይበልጥ እንወዳቸዋለን። የነቢዩ ሙሐመድ ፈለግ እንዲሁ የአንድና የሁለት መጽሐፎች ጥርቅም ሳይሆን የህይወት መስመር ነው። ረሱል የፍቅር መምህር ነበሩ። ሳር ቅጠሉን፣ ወዳጃቸውን፣ ዘመድ አዝማዱን የሚያፈቅሩ ድንቅ መምህር ናቸው። ይህን አይነት ስብዕና መላበስ የሚቻለው ደግሞ ስናውቀው ብቻ ነው። አላህ ስብሓነሁ ወተዓላ በቁርአን ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም በላቸው አላህን የምትወዱ ከሆናችሁ ተከተሉ፣ አላህ ይወዳችኋልና ኃጢአታችሁንም ለናንተ ይምራልና አላህ መሐሪና አዛኝ ነው። ሱረቱ አሊ ዕምራን። ሁለተኛ የፍቅራችን ማጠናከሪያ ድንቅ መሳሪያ ነውና ሁሌም ስማቸውን ስናወሳና ሲወሳ የአላህ ሰላምና ሶላት ብሎም እዝነት ወይም ሰለዋት በእርሳቸው ላይ ይሆን ዘንድ መለመን አለብን። አላህ በቁርአን ላይ ምን ይላል? አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ። ሶስተኛ ፍቅራችን ሙሉ ሊሆን ይገባል። እነዚያ አብሮአቸው የነቢይነትን የአብዮት እንቅስቃሴ ከግብ ለማድረስ የመከራውን ቀንበር አብሮአቸው ተሸክመው ከግብ ያደረሱትን ቤተሰቦቻቸውን አህሉል በይት ድንቅ ሱሐቦች ወይም ባልደረቦቻቸውን ልንወዳቸውና ልናከብራቸው ይገባል። እንዲሁም አርአያቸውን መከተል የግድ ይላል። አራተኛ ነቢዩን መውደድ ማለት ህዝባቸውም ወይም ኡማቸውን መውደድ ማለትም ጭምር ነው። ለኡማቸው አባላት ጥንቃቄ ልናደርግና ለነርሱም አንድነትና ህብረት ልንሰራ ይገባል። በማንም ሰው ላይ በተለይም በሙስሊም ላይ መጥፎ ነገር ልናስብ ወይም ቂም ልንይዝ አይገባም። ረሱልን የወደደ እርሳቸው ያፈቀሩትን ሁሉ ያፈቅራል፣ ያከበሩትን ሁሉ ያከብራል። ነቢዩ ፍጡርን ሁሉ ይወዱና ለነሱ ይሳሱ ነበር። እኛም ለፍጡራን ሁሉ ልንሳሳና ልናዝን ይገባል። ለአንዳቸውም የጥላቻ መንፈስ በውስጣችን ልናሳድር አይገባም። ሙሐመድ ዓለይሂ ሰላቱ ወሰላም ያፈቀሩትን እኛ ጠልተን እንዴት የሙሐመድ ዓለይሂ ሰላቱ ወሰላም ወዳጅ መሆን እንችላለን? አነስ ኢብኑ ማሊክ ነቢዩ እንዲህ በማለት መከሩኝ ይላል። ልጄ ሆይ ቀንና ምሽትን ለማንም የጥላቻ መንፈስ ሳይኖርህ ማሳለፍን አትዘንጋ። ከዚያም እንዲህ አሉኝ፣ ልጄ ሆይ ይሄ የኔ ፈለግ ነው። ፈለጌን የወደደ በርግጥ እኔን ወደደ፣ በርግጥ እኔን የወደደ ከኔ ጋር በጀነት ይሆናል። ትርሚዚ ይዘግቡታል። አምስተኛ የፍጥረታት መሪው ሙሐመድ ዓለይሂ ሰላቱ ወሰላም የተላኩት ለዓለማት እዝነት ነው። በዓለም ላሉ ፍጥረታት ሁሉ እዝነት። በዚህ ቃል የታነጸ የነቢዩ ዓለይሂ ሰላቱ ወሰላም ወዳጅ በርግጥ ለሰው ልጅና ለፍጥረታት ሁሉ ያዝናል። ከዚህች ዓለም ላይ ድህነትን፣ ችግርን፣ ሰቆቃንና ረሃብን ለማጥፋት ይጥራል። ሙሐመድ ዓለይሂ ሰላቱ ወሰላም ኢፍትሃዊነትን ለማጥፋት ተልኳል። ሙሐመድን ዓለይሂ ሰላቱ ወሰላም የሚወድ ሁሉ ለሰላምና ፍትህ፣ ለነጻነትና መረጋጋት ዘብ ይቆማል። ሙሐመድ ዓለይሂ ሰላቱ ወሰላም የሰውን ልጅ ከዚያ ከባድ የእሳት ቅጣት ለመታደግ ተልኳል። የነቢዩ አፍቃሪ ሁሌም ለሰው ልጆች የእውነትንና የስኬትን መንገድ ይሰብካል። በትህትናና በርህራሄ ወደ አላህ ይጠራል። ድንቅ ምሳሌ፣ ድንቅ እዝነት፣ ድንቅ ትህትና፣ ድንቅ ሰው ከታላቅ መልእክት ጋር። ፊዳከ አቢ ወኡሚ ያ ረሱላላህ። አላህ በሰማነው የምንጠቀም ያርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።